ሃይማኖታችሁን ብቻ እንድታጸኑ አልነግራችሁም አለ። ታዲያስ ካላችሁ ስነ ምግባራችሁንም ደግሞ እንደ ሃይማኖታችሁ አጽኑት። አስቡ፣ የሰው ልጅ መዳኛው ሃይማኖቱ ቢሆንም ሃይማኖቱ የሚገለጠው ደግሞ በስነ ምግባሩ ነው። እንዲህ አለ ቅዱስ ኤፍሬም ሶርያዊ፣ አሞራን የሚያበራው ነፋስ ነው አለ። ነፋስ ደግሞ አሞራን ሊያበራው የሚችለው ክንፉን ሲዘረጋ ነው አለ። ክርስቲያንን የሚያድነው ሃይማኖቱ ነው አለ። ሃይማኖቱ ደግሞ ሊያድነው የሚችለው ስነ ምግባሩ ሲሰራ ነው። ነፋስ እኮ አንድ አሞራ እኮ ክንፉን ዘርግቶ መዘርጋት ከቻለ ነፋሱ ያበራዋል። ክንፉን ካጠፈው ግን ነፋሱ ሊሸከመው አይችልም አለ። እግዚአብሔር አዳኘው ሲሉ ትሰማለህ። አዎ እውነት ነው። ግን ነፋስ አሞራ ክንፉን ካጠፈ በኋላ ነፋስ አሞራን ይሸከማል? አይሸከመውም አለ። ክንፉን ከዘረጋ እንዳቅሙ ከተንቀሳቀሰ ግን ነፋስ ያበራዋል አለ። እግዚአብሔር እንደ ነፋስ ነው፣ ስነ ምግባርህ እንደ አሞራ ክንፍ ነው፣ አትጠፋው አለ። ሃይማኖትህ ደግሞ እንደ ልብህ ጽናት እንደ ነፋስ አውታር ነው አለ። አሞራ መብረር ቢችልም አሞራን የሚያበረው ነፋስ ቢሆንም ክንፉን ካጠፈ ግን ነፋስ ይጥለዋል እንጂ ያበረው። ክርስቲያንን የሚያጸድቀው ሃይማኖቱ ቢሆንም ስነ ምግባሩ ከጠፋ ሃይማኖቱ ጋር እኩል አጽንቶ ካልያዘው ግን ሃይማኖቱ ሊያድነው አይችልም። አይን ስለሆነ ብቻ ሊያይ አይችልም። ብርሃን ያስፈልገዋል ሊያይ ዘንድ። ሃይማኖት ስለሆነ ብቻ ሊያድን አይችልም። ስነ ምግባር ያስፈልገናል ያጸድቀን ዘንድ። መድኃኒት ስለሆነ ብቻ አያድንም። አጠቃቀም ይፈልጋል። ሃይማኖት ስለሆነ ብቻ አያድንም። ስነ ምግባር ይጠይቃል። መርከብ ስለሆነ ብቻ ከባህሩ አያወጣም። ሃይማኖት ስለሆነ ብቻ ሊያድን አይችልም። መርከቡ ቀዛፊ እንደሚፈልግ የሰው ልቦናም ስነ ምግባሩ ጽኑ ሊሆን ግድ ይላል። አስቡት፣ እንዲህ አለ ቅዱስ ዮሐንስ አፈወርቅ፣ ሃይማኖትህና ስነ ምግባርህ በጽኑ ካልያዘው እንደ ወርቅ ካልተበጠረበት ልጄ ሆይ አትርከብ አለ። እግዚአብሔር የሚመለክም ነው አለ። የሚመለክ ብቻ ግን አይደለም የሚከበርም ነው አለ። የሚከበር ብቻ ግን አይደለም፣ እሱ የፈለገውንም ልታደርግለት ግድ ይላል። ሐሳብህ እንደ እግዚአብሔር ሐሳብ ሊሆን ይገባል። ስነ ምግባርህም እንደ እግዚአብሔር ስነ ምግባር ሊሆን ይገባል። ፈቃድህም እንደ እግዚአብሔር ፈቃድ ሊሆን ይገባል። ያንተ ውድቀት የሚጀምረው የእግዚአብሔር ሐሳብ እንዳንተ ሐሳብ እንዲሆን ስትፈልግ፣ የእግዚአብሔር ፈቃድ እንዳንተ ፈቃድ ዝቅ እንዲል ስትፈልግ፣ የእግዚአብሔር ተስፋ እንዳንተ ተስፋ ዝቅ ሊል ስትፈልግ ያኔ ውድቀት ይጀምራል። እስኪ አድምጠኝ። በነቀዘ እንጨት ቤት ሊሰራ የሚፈልግ ሰው አለ?